ሰላም እንዴት አመሻችሁ? እንዴት ከረማችሁ? በጣም ሰላም ነኝ። እኔ ደህና ነኝ። የጌታ ጸጋ ሰላም ከእናንተ ጋር ይሁን። እግዚአብሔር እየረዳ ነው። መልእክት አለኝ ዛሬና መልእክቴ ለብዙ ሰዎች እንዲደርስ በጌታ ፍቅር ጠይቃችኋለሁ። ስለዚህ ዛሬ ሼር እንድታደርጉ አሳስባችኋለሁኝ። የተወሰነ ሰው እስኪገባ ድረስ ይህን መዝሙር እየሰማን ጌታን ካመለክን በኋላ ጌታን ካመሰገንን በኋላ መልእክቴን አስተላልፋለሁ። ድምፄ የሚሰማ ይመስለኛል። ይሰማል ድምፄ? እሺ፣ አመሰግናለሁ። የማርሲል ቲቪ ወርልድ ዋይድ ተከታታዮች የሆናችሁ የአዲስ ኪዳን ካህናት ቤተክርስቲያን አባላት አገልጋዮች የሆናችሁ ባላችሁበት ቦታ የእግዚአብሔር ጸጋ ከእናንተ ጋር ይሁን። ወዳችኋለሁ። ለብዙ ሺዎች መልእክቱ እንዲደርስ የቤተክርስቲያናችን አባላት አገልጋዮች፣ ወዳጆቼ በሀገር ውስጥና በውጭ ሀገር የምትገኙ ሁላችሁ ይህን መልእክት ሼር አድርጉ። ልክ 1000 ሰው ሲደርስ መልእክቴን ማስተላለፍ ጀምራለሁ። በጣም ወደውን የደረጀ መዝሙር ጋብዛችኋለሁ። ጌታን ከፍ እናደርጋለን። እኔ
ምን ያህል ቪው እንደደረሰ አላወቅኩኝም። 810 ላይ ቆሟል። እኔ አሁን ያጋበዝኳቸው የዘማሪ ደረጀ ማሴቦን ድንቅ መዝሙር ነው እግዚአብሔር አለ የሚል ነውና እግዚአብሔር አለ በእያንዳንዳችን የህይወት መንገድ ላይ የሌለ ሲመስለን፣ ዝም ያለ ሲመስለን፣ የረሳን ሲመስለን፣ ሁኔታዎች ከባድ ሲሆኑብን ብቻችንን የቀረን ሊመስለን ይችላል። ነገር ግን እግዚአብሔር አለ ከኛ ጋርና በዚህ ደስ ሊላችሁ ይገባል። ይህን መዝሙር ጋብዣችኋለሁ። ስሙት፣ ተባረኩበት። ዩቲዩብ ላይ ታገኙታላችሁ። ደረጀ ማሴቦ ኦፊሻል የዩቲዩብ አካውንት ውስጥ ገብታችሁ ማግኘት ትችላላችሁ። በጣም የተወደደ ወንድማችን ነው። አለ እግዚአብሔር። በአስቸጋሪ ሁኔታ ውስጥም ብናልፍ፣ በእሳት ውስጥም ብናልፍ እሱ ከኛ ጋር አለ። በውሃ ውስጥ ብናልፍ እሱ ከኛ ጋር አለ። በመገፋት ውስጥ ብናልፍ እግዚአብሔር ከኛ ጋር አለ። ወዳችኋለሁ። እግዚአብሔር አምላክ መልካም አምላክ ነው። ምን ያህል ቪው እንደደረሰበት ነግሩኝ፣ ደስ ይለኛል። የእኔ 810 ብሎ ቆሟልና ኮሜንት ላይ በጽፉልኝ ደስ ይለኛል። ወንድማችሁ አገልጋይ ዮናታን አክሊሉ ነኝ። እግዚአብሔርን እናመሰግናለን፣ ከፍ እናደርገዋለን። እግዚአብሔር እየረዳን በእግዚአብሔር ጸጋ እስከ ዛሬ ድረስ በአገልግሎት ቆይተናል። ወደፊትም ደግሞ እግዚአብሔር በረዳን መጠን እናገለግላለን። ዛሬ ወደ እናንተ የመጣሁት ሁለት መሰረታዊ ነገሮችን ላነሳ ነው። እንደምታውቁት ላለፉት ዓመታቶች የመልካም ወጣትን አገልግሎት በየዓመቱ ክረምት ላይ ስናደርግ ቆይተናል። በዚህም ዓመት የመልካም ወጣትን ስልጠና ለመጀመር የቀረን ጊዜ ከፊት ለፊታችን ያለው 1 ወር ብቻ ነው። ልክ ሐምሌ 10 የመልካም ወጣት ስልጠና በሐዋሳ ከተማ የሚጀምር ይሆናል። በአገር ውስጥና በውጭ ሀገር የምትገኙ የመልካም ወጣት ቤተሰቦች፣ የፕሮቴስታንት እምነት ተከታዮች፣ እንደዚሁም ደግሞ የኦርቶዶክስ እምነት ተከታዮች፣ የሙስሊም እምነት ተከታዮችና ሌሎችም እምነት ተከታዮች ወደ መልካም ወጣት አገልግሎት ጋብዛቸዋለሁ። ስልጠናው የሚቆየው ከሐምሌ 10 እስከ ነሐሴ 21 ድረስ ነው። ስለዚህ በዛ ለአንድ ሳምንት በሚቆይ ስልጠና አብራችሁን ትማራላችሁ። በተለያዩ ርዕሰ ጉዳዮች ላይ ድንቅ የሆኑ ትምህርቶችን እንማራለን። በዚህ ዓመት ከዚህ በፊት ያላነሳናቸውን ህይወት ለዋጭ የሆኑ ድንቅ ትምህርቶችን እግዚአብሔር መንፈስ ቅዱስ ያስተምረናል እናምናለን። ከዚህ በፊት አብሮን የሰራ ብዙዎችን የለወጠ ለብዙዎች የደረሰ እግዚአብሔር በዛም ፕሮግራም ላይ ብዙዎችን ይጠቅማል፣ ይረዳል፣ ያግዛል የሚል እምነት አለኝ። እግዚአብሔር አምላክ ይህን ራእይ በውስጣችን ሲያስቀምጥ ብዙ ሺህ ወጣቶች ጋር ለመድረስ ነውና በዚህ እግዚአብሔርን እጅግ አድርጌ አመሰግናለሁ። ስለዚህ በሀገር ውስጥና በውጭ ሀገር የምትገኙ ሁላችሁ ወደዚህ ፕሮግራም እንድትመጡ ጋብዛችኋለሁ። የ2014 የመልካም ወጣት ስልጠና ወደ ተለወጠው ህይወት ምዝገባ የሚጀምረው ልክ ሰኞ ዕለት ሰኔ 6 ይሆናል ማለት ነው። የመጀመሪያ ዙር ምዝገባ ሰኔ 6 ሰኞ ዕለት ይጀምራል። ስለዚህ ለጎረቤታችሁ፣ ለወንድማችሁ፣ ለእህታችሁ፣ ለቤተሰባችሁ፣ ለእናንተም ይህንን ስነግራችሁ በጣም ደስታ ይሰማኛል። ስለዚህ እግዚአብሔርን አምላክ በዛ ፕሮግራም ላይ እንዲገለጥ ሁላችሁም በጸሎታችሁ በአብሮነታችሁ አብራችሁኝ እንድትሆኑ በጌታ ፍቅር ጠይቃችኋለሁ። የሁላችሁም አብሮነት ያስፈልጋል። ስለዚህ ስልጠናው የሚጀምረው ሐምሌ 10 ነው፣ የሚያበቃው ነሐሴ 21 ነው። በ6 ዙር የሆነ ስልጠና ነው የምናደርገው በዚህ ዓመት። ስለዚህ ሁላችሁም በዚህ ስልጠና እንድትገኙ ጋብዛችኋለሁ። በስልጠናው ላይ ለመካፈል ከእናንተ የሚጠበቀው ነገር ምንድን ነው? ዝግጅታችሁን፣ ደብተር፣ እስክሪብቶ እንደዚሁም ደግሞ የትራንስፖርት ወጪያችሁን ሳይጨምር ለመልካም ወጣት በዛ ለምትቆዩበት አገልግሎት 1000 ብር መዋጮ ይጠበቅባቸዋል። በዚህ 1000 ብር እዛ በሚኖራችሁ ቆይታ አብራችሁን ልዩ ልዩ ወጪዎቻችሁን ከቨር ለማድረግ እንጠቀማለን ማለት ነው። ስለዚህ እንደተለመደው ከዚህ በፊት የዛሬ ዓመት 1500 ብር ነበር። አሁን ግን ሁኔታዎቹን አገሪቷ ያለችበትን የኑሮ ውድነቱንም ሌሎችንም ነገሮች በማሰብ 1000 ብር እንዲሆን ወስነናል ማለት ነው። 1000 ብር ሲሆን በቂ ነው ማለት አይደለም። ነገር ግን በተለያየ መልኩ ስፖንሰሮችን እያፈላለግን እየጠየቅን ነው የምንገኘው። ይህን መልእክቴን የምትሰሙ ወዳጆቼ ካላችሁ ለአንድ ወጣት እናንተ በጎደለው መሙላት ትችላላችሁ፣ ልካችሁ ማስተማር ትችላላችሁ፣ ስፖንሰር መሆን ትችላላችሁ። ስለዚህ ከ500 ብር ጀምሮ በምትችሉት መጠን በንግድ ባንክ አካውንታችን ላይ ገቢ ማድረግ ትችላላችሁ። የመልካም ወጣት ስልጠናን አብራችሁን ስፖንሰር እንድታደርጉ በተለያየ መልኩ ዘይት፣ ጤፍ፣ ስጋ እና የተለያዩ አቅርቦቶችን ፍራሽ እና ሌሎችም ማለት ነው
እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ዛሬም አንዱ ወደዚህ የመጣሁበት አንዱ ምክንያቴ ቻሌንጅ ለመጀመር ነውና ይሄም ቻሌንጅ ምንድነው? አንድ ሰው አንድ ወጣትን ልጅ እንድታስተምሩ ማለት ነው። አንድ ወጣት ልጅ 1000 ብር ኮንትሪቢዩት አድርጎ ቢመጣም ወጪዎቹን መሸፈን አይቻልም። ከሰኞ እስከ ቅዳሜ ድረስ ቆይቶ እሁድ ወደ ቤቱ እንዲመለስ በነዛ ቀናቶች ይበላል ይጠጣል ማለት ነውና የመኝታ አገልግሎት ያገኛል። ስለዚህ በምንችለው መጠን ሁኔታዎችን አቻችለን ማገልገል እንድንችል አሁን እዚህ ጋር ያላችሁ ካላችሁ በሞባይል ባንኪንግ እየገባችሁ በንግድ ባንክ 101686 95849 የንግድ ባንክ ሂሳብ መልካም ወጣት ብላችሁ 1000 ብር ገቢ በማድረግ የመልካም ወጣት 2014ን አብራችሁ እንድታገለግሉ ቻሌንጅ ነው ይዤላችሁ የመጣሁትና ሁላችሁም የምትወዱኝ ወዳጆቼ የሆናችሁ የመልካም ወጣት አገልግሎት ኢምፖርታንት ነው ብላችሁ የምታምኑ ከዚህ አገልግሎት ጋር እግዚአብሔር ብዙ ትውልዶችን ብቻ አይደለም የአንድ ሰው መለወጥ የከተማ መለወጥ ነው። ጌታ ኢየሱስ ጌርጌሶን ወደሚባል ከተማ መጣ። የፈወሰው ያገለገለው ብዙ ሰው አይደለም። 2 3 4 ሰው ከሽባነት አልተረተረም፣ ከውርነት አላበራም፣ እንደዚሁም ደግሞ የሞት አልቀሰቀሰም። አንድ ሰው በአጋንንት ስርዓት ውስጥ የነበረ ተፈታ። የአንድ ሰው መፈታት የከተማ መፈታት ነው። የአንድ ሰው መለወጥ የከተማ መለወጥ ነው። ስለዚህ እዚህ ጋርም ተቀምጦላችኋል። በብርሃን ባንክ የምትጠቀሙ አዲስ የሂሳብ የመልካም ወጣት አካውንት አለ 003039 በሚል አካውንት ኮሜንት ላይ ማግኘት ትችላላችሁ። እና የአንድ ሰው መለወጥ የከተማ መለወጥ ነው፣ የሀገር መለወጥ ነው። ተውትና ከ4000 5000 10000 20000 እና 30000 ወጣት መካከል 500 1000 ምናምን አይደለም። የአንድ ሰው መለወጥ የከተማ መለወጥ ነው። የአንድ ሰው ነፃ መውጣት የከተማ ነፃ መውጣት ነው። በጌርጌሶን ከተማ አጋንንት የነበረበት ሰው ተፈታ። ዴን ጌታ ኢየሱስ ከዛ ከተማ ወጥቶ ሄደ ማለት ነው። እና እኔ በጣም በዚህ አምናለሁ። ስለዚህ የአንድ ሰው መባረክ የከተማ መባረክ ነው ብላችሁ የምታምኑ ሰዎች 2 3 4 ሰው አያስፈልግም። እና እንደምታውቁት ከበፊቱ ጀምሮ በጣም ብዙ ወጣቶች የተለወጡ ያገቡት ዳር የያዙ ስራ እየሰሩ ያሉ ልጆች የወለዱ ማስተርሳቸውን የያዙ በተለያየ አቅጣጫ ውጭ ሀገር ሄደው እየተማሩ ያሉ በጣም ብዙ ወጣቶች አሉ በመልካም ወጣት አገልግሎት ውስጥ እና እግዚአብሔር ረድቶናል፣ ደግሞም ይረዳናል። ስለዚህ ከዚህ አገልግሎት ጋር መቆም ፈልጋለሁ የምትሉ ካላችሁ ቀላል ነገር ነው ያመጣሁላችሁ። ምንድን ነው የምታደርጉት? በንግድ ባንክ አካውንት 1016869549 በሚለው አካውንት ገብታችሁ በንግድ ባንክ መልካም ወጣት ብላችሁ የምትችሉትን ከ100 ብር ጀምሮ 500 ብር፣ 200 ብር፣ 300 ብር፣ 400 ብር ፓስታ፣ መኮሮኒ፣ ሩዝ፣ ጤፍ፣ ዘይት ኮንትሪቢዩት ማድረግ ትችላላችሁ እና በብርሃን ባንክ መጠቀም ትችላላችሁ። አንዱ ይሄ ነው። ምክንያቱም የዚህ ዓመት መልካም ወጣት ስልጠና ለመምጣት አንድ ሰው የሚያዋጣው 1000 ብር ነው። አንድ ሰው የሚያዋጣው 1000 ብር ነው። ይሄ ማለት አሁን ካለው የወጪ ሁኔታ አንጻር በጣም 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 ትንሽ ነው። ወደፊትም በዚህ ነው የምንቀጥለው። እግዚአብሔር ያመቻችልናል። ጌታ ፕሮቫይድ ያደርገናል። ሰልጣኞቹ ኮንትሪቢዩት ማድረግ ስላለባቸው ብቻ ኮንትሪቢዩት እያደረጉ፣ ሌላው ግን በሌላ በኩል ሰብሲዳይዝ እየተደረገ እንቀጥላለን ማለት ነው እና ምዝገባው የሚጀምረው ሰኞ ጠዋት ነው። ሰኞ ጠዋት 2 ሰዓት ላይ ምዝገባ እንጀምራለን። ስልጠናው የሚጀምረው ሐምሌ 10 ነው። ትራንስፖርት የሚሸፈነው በግል ነው። ወጪው የሚያገለግለው ስልጠናው እሁድ ዕለት ነው የሚገቡት። ከእሁድ ጀምሮ እስከ ቅዳሜ ድረስ ላለው ምግብና መኝታ አገልግሎት ይውላል ማለት ነው እና ስለዚህ ይሄን በማሰብ አሁን ኮሜንት ላይ ታደርጉልኛላችሁ ብዬ የጠበቅኩ ነበር። አንድ ሰው ሁለት ሰው በሞባይል ባንኪንግ 100 ብር፣ 500 ብር፣ 200 ብር፣ 1000 ብር በሞባይል ባንኪንግ አስተላልፋችሁ ኮሜንት ላይ አድርጉልኝ። እስቲ ኮሜንት ላይ ያደረገ ሰው ይሸለማል ማለት ነው። ኤደን ተወልደ ቴንክ ዩ አይ ዊል ሰፖርት ፎር ሹር ብላለች እና በጣም እናመሰግናለን። ጌታ ይባርክሽ። እንደዚሁም ደግሞ ሌላ የማስተላልፍላችሁ ሀሳብ ምንድን ነው? በዚህ የስልጠና ፕሮግራም ላይ ሁላችሁንም ተጋብዛችኋል። የፕሮቴስታንት እምነት ተከታዮች፣ የኦርቶዶክስ እምነት ተከታዮች፣ ሙስሊሞች ሁላችሁ ተጋብዛችኋል እና ኢትስ ቬሪ ኢምፖርታንት ለህይወታችሁ ለኑሯችሁ የምትለወጡበት እግዚአብሔር በብዙ እናንተ የሚባርክበት
ትልቅ ስንቅን የምትቀበሉበት ነው እና ወደዚህ እንድትመጡ ጋብዛችኋለሁ። ሁላችሁንም ማለት ነው። ሁላችሁም ወደዚህ መታችሁ ይሄንን ስልጠና እንድትካፈሉ አበረታታችኋለሁ። አሁን እንዳልኳችሁ ፓስታ፣ መኮሮኒ፣ ሩዝ ለምሳሌ ጤፍ፣ በርበሬ፣ አተርክክ፣ ምስር፣ ዘይት፣ ሽሮ እነዚህ ነገሮች ያስፈልጉናልና ስለዚህ እስካሁን ግን አላየሁም። ኮሜንት ላይ አንድ የንግድ ባንክ ሞባይል ባንኪንግ ዲፖዚት አላየሁም እና አድርጉ፣ እንደዛ አድርጉ። ወዳችኋለሁ። ጥያቄ ካላችሁ እዚህ ላይ መጻፍ ትችላላችሁ። ኢንተርኔት ላይ ገብታችሁ መመዝገብ ትችላላችሁ። የምዝገባ ስልክ ቁጥሮች አሉ። እነሱን በፌስቡክ ፔጆቻችን ላይ እያስተዋወቅን ነው። ዩቲዩብ ላይ አለ፣ ቴሌቪዥን ላይ አለ፣ ማርሲል ቴሌቪዥን ላይ አለ። ዘንድሮ የተለያዩ ውድድሮች በመልካም ወጣት ውስጥ ይኖራሉ። የስነ ጽሁፍ ውድድር ይኖራል። ስለዚህ በተለይ በስነ ጽሁፍ ውድድር ላይ ሁላችሁም ድምፅ የምትሰጡበትና ተሸላሚዎች የሚሸለሙበት ድንቅ የውድድር ጊዜ ይኖረናል። በዛ ፕሮግራም ላይ የምትሳተፉ ሰዎች እድሜያችሁ ከ18 ዓመት በላይ ብቻ የሆነ ነው የሚሆነው። ስለዚህ ከ18 ዓመት በታች የሆኑ ልጆችን አንቀበልም። ከ18 ዓመት በላይ የሆኑ ወጣቶችን እንቀበላለን። እስከ መጨረሻው እስከ 100 ዓመት በመንፈስ ወጣት የሆነ ብቻ ነው የሚያስፈልገን እና ስለዚህ ይሄንን እንድታቁ እፈልጋለሁ። ጥያቄ ካላችሁ እሱን ጥያቄ መልሳለሁኝና በዋነኛነት ግን የመልካም ወጣት አገልግሎትን ሰፖርት አድርጉ። የመልካም ወጣት አገልግሎት ለብዙዎች ስጋት ነው። ምክንያቱም በጨለማ ውስጥ ላሉ፣ ባላዋቂነት ውስጥ ላሉ፣ በችግር ውስጥ ላሉ ሰዎች ስጋት ነው። በባለፈው ዓመት 2760 ወጣቶች ጌታን ተቀብለዋል። ብዙዎቹ ተጠምቀዋል። ደቀ መዝሙር ትምህርት ተምረዋል። በየአካባቢው ተለውጠዋል። እንደዚሁም ደግሞ የተወሰኑት እንኳን ቢደክሙ የተዘራ ዘር መብቀሉ አይቀርም። 100% እርግጠኛ ነኝ። በዚህ አጋጣሚ ሌላ መልእክት አለኝ። መልእክቴ ምንድን ነው? ከዚህ በፊት መልካም ወጣት አንዴ፣ ሁለቴ፣ ሶስቴ ተምራችሁ ያልተለወጣችሁ ዘንድሮ ነው የእናንተ ጊዜ። አሁን ሊሆን ይችላል። በፍጹም ተስፋ እንዳትቆርጡ። እግዚአብሔር በእናንተ ተስፋ አልቆረጠም። ሰው ነው በእናንተ ተስፋ የሚቆርጠው። ሰው ነው በእናንተ ቤተሰብ፣ ጓደኛ፣ ጎረቤት ምናምን ተስፋ ሊቆርጥ ይችላል። እግዚአብሔር ግን በእኔና በእናንተ ሕይወት ተስፋ በፍጹም አይቆርጥም እና በፍጹም ተስፋ ሳትቆርጡ ለመማር ለመለወጥ እንድትመጡ ተከታዮች ለምሳሌ እጾማለሁ ካላችሁ አርብና ሮብ የጾም ምግብ ተዘጋጅቶላችኋል። ምንም እንዳይቸግራችሁ መማር ትችላላችሁ። ጾማችሁን እየጾማችሁ ትምህርታችሁን ትማራላችሁ። ከዛ የእግዚአብሔር መንፈስ ይነካችኋል። የእግዚአብሔር ቃል ይለውጣችኋል። ነገራችሁ ተለውጦ ተቋረጠ አይደል? ብዙ ነገሮቻችሁ ተስተካክለው ትመለሳላችሁና ከዚህ አንጻር ትንሽ ኔትወርክ ያስቸግራል። ታውቃላችሁ፣ ያው ኔትወርክ ቴሌ ጌታ ይባርከው፣ ኔትወርክ ትንሽ ያስቸግራል። እንደሚመለስ ተስፋ አረጋለሁ።